እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ። ዛሬ ምርጥ የሲኒ ወይም ሲኒ ማለት እንግዲህ ቻይና ምግብ ሊሰራላቸው መጥቻለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁት የሙሳሌ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዙ ትርፍርፍ ይበል። እስከ ዛሬ ያው የምግብ አሰራሬን ካሳየዋችሁ ቆይቻለሁ። ደግሞ ለየት ያለ ይዤላችሁ ነው የመጣሁት ዛሬ። እንግዲህ ለዚህ ቤተሰብ እንደተለመደ ምን ማድረግ እንዳለባቸው እናንተ ሁሌ መንገር አያስፈልግምና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ በኮሜንት ስር አስቀምጡ ማለት ነው። ዛሬ እዚች ጋ እንግዲህ ፊት ለፊታችሁ ላይ ዶሮ ሰድር በሸራያ ነው የቆረኩት፣ ረዣዥሙ ማለት ነው። ረዣዥም አርግቼ ቆራርጬው እንግዲህ ሁለት ሰሃን ዲጃጅ ነው ማለት ነው። ይሄ ዲጃጅ ምን ለማድረግ ነው ያሰብኩት? እንግዲህ ዛሬ የቻይና ምግብ ሊሰራ ነው። ምግብ ሲን ይባላልና እሱን ሊሰራ ነው። ይሄን አሁን ቆርጬ ያስቀመጥኩትን ዲጃጅ ባህራት ምን እንዳቀረብኩ ላሳያችሁ ማለት ነው። ቀለል ያለ ነው እንግዲህ እንዳይላችሁ ማለት ነው። እንግዲህ እዚች ጋር የምታዩት እንትን ስላሳያችሁ ብዬ ነው። እዚች ጋር ፍልፍል አስወድ ወይንም ደግሞ ቆንዶ በርበሬ የተፈጨ ማለት ነው። እዚች ጋር ደግሞ ነጭ ሽንኩርት፣ ቱም የተፈጨ። እዚች ጋርም ደግሞ ሽንኩርት፣ ቀይ ሽንኩርት የተፈጨ ነው። ላሳያችሁ። ቀይ ሽንኩርት የተፈጨ እዚች ጋር የተፈጨ ጨው ነው። ሌላ ንሻ የበቆሎ ዱቄት እዚች ጋር አንድ እንቁላል አቀረብኩ ማለት ነው። እና እዚህ ውስጥ ልጠቀማቸው ስለፈለኩ ነው። አሁን እናንተ የኃይላችሁ ልክ አይታችሁ መጨመር አለባችሁ። እኔ አሁን እዚች ጋር አንድ ማንኪያ ያክል ፍልፍል አስወጥ ጨመርኩት። ጠይቅ በተመኑ ነው ማለት ነው። ነጭ ሽንኩርት ጨመርኩ፣ የተፈጨ ነው። እዚህ ቀይ ሽንኩርት የተፈጨ ጨመርኩ። እሺ፣ እዛ ምን መጨመር አለብን? ንሻጥ ወይም ደግሞ የበቆሎ ዱቄት። ከዛ እያንዳንዱ ስሰራ አሳያችኋለሁ። ታዩት፣ እያንዳንዱ ሲሰራ አሳያችኋለሁ። እናንተ እስከምታውቁት በቆሎ ዱቄት በትልቁ ማንኪያ በሾርባ ማንኪያ 2 መጠቀም ትችላላችሁ። እኔ እያየሁት ስለሚጨምር ትንሽ ማንኪያ ጨው ጨመርኩት። እሺ፣ አሁን እንቁላል ነጭ ክፍል ነው መውሰድ ያለብኝ፣ ቢጫው ሳይሆን ቢጫው መተው አለብኝ። ነጩ ነው መውሰድ ያለብኝ። እሱን አስተካክዬ ልምጣ። ያው እንደተባለ እንግዲህ ጨምር ያለው አሁን ይሄ ግላፍስ ለብሻለሁ፣ ይታያቸዋል። በግላፍሱ ነካ አድርገዋለሁ ማለት ነው። ለምን ይሄ የተወሰነ ሰዓት ተተብሎ ይቀመጣል ማለት ነው። ሀባይቦች ይህን ሻውን የተጠቀምኩት ለምን ስንጠብሰው ደረቅ ያደርገዋል። ንሻ እንግዲህ ቤተሰቡን ተመልሼ መጥቻለሁ። እዚች ጋር ፍልፍል ሮሚ አልዋን አሽካልን ቆራርጫለሁ። አስበርም አለ ከስር ይላችሁ። ፍልፍል ሮሚ ወይንም ቃሪያ ባሪድ ነው የምላችሁ። ፍልፍል ሮሚ ወይንም ቃሪያ የፈረንጅ ኦኬ። እዚህ ጋር እንዳልኩት ቅድም እንትን ያልኩትን ስጋ ሸራያውን ጠብሼዋለሁ። እዚህ ውስጥ እንዴት የተከተተ ነው። እዚህ ጋር ያቀረብኩ ነገር ልንገራችሁ። ሶያ ከቻፕ፣ ቃሪያ፣ ሩሙሽ
በደንብ የተወገደ ስኳር ቡኒ፣ ፓፕሪካ፣ ትንሽ አቀረብኩ። እዚች ጋር ሶሱን ትንሽ አረግኩት። ያያችሁ ማለት ነው። ሶስ እዚች ጋር አደረግኩት ማለት ነው። የሚያስፈልገው እቃዎች ሶስ ይሄ ነው ማለት ነው። ከዛ ቀጥታ ስጠብስ አሳያቸዋለሁ። ይሄ ለእኔ ሶሱን ለማዘጋጀት ነው ያቀረብኩት። ውሃ አቀረብኩ ማለት ነው። በአንድ እጄ ስለሆነ አይመቸኝም። እናሳያቸዋለሁ። እሺ አሁን ከቸፕ እንግዲህ ሁሉንም ጨማምሬዋለሁ እዚህ ሳህን ውስጥ። አሁን እንደዚህ እናደባልቀዋለን። ሱካርም ሶሱም ሁሉንም ትንሽ ውሃ ጠብ እናደርገዋለን። እዚች ጋር እና ሽንኩርት አደረኩ። ዘይቱን ጠብ አድርገዋለሁ። አሁን ይቅርታ መርዋ ከፍቻለሁ ሳይበዛ። ቅድም ያዘጋጀነው ፍልፍል ሮሚ እንቁላል እንጠብሳለን። እንግዲህ አንድ አበ ማጅ ካባ ጨምሬበታለሁ ጣዕም እንደሚሰጠው። እሳቱን ቀንሼበታለሁ። ቅድምን የበጠበጥነው ሶስ እዚህ ላይ እናደርገዋለን። በደንብ ትንሽ ጥንቅቅ ይላል። አሁን እዚህ ውሃ አቀረብኩ። ነፍሱ ሺህ ሳህን ላይ ሶስ ያደረኩበት ሳህን ላይ ምን አደርጋለሁ? ንሻ ዱቄቱን እዚህ በጠብጠዋል። በጥብጬ ልምጣ። ቃሪያው በደንብ እየበሰለ ነው። አሁን እዚህ ለምን ማድረግ እንዳለብኝ ላሳያችሁ አይደለም። እዚህ የተጠበሰ ዶሮ ዋው! እናንተ እስከ መጨረሻ ለማለት አሁን ማድረግ አለብን። የተበጠበጠ ንሻን አደረኩበት። ትንሽ እሳቱን ቀንሼ እከድነዋለሁ ማለት ነው። ትንሽ ዶሮዋ ጋሲ ነገር ናት። ለምን ከእንትን ላይ ከነሻ ተብዬ ስላስቀመጥኩት ማለት ነው። ጋሲ ነው የሚሆነው። ትንሽ ተወሰነ ደቂቃ ያክል ከድኛ አስቀምጠዋለሁ። እንግዲህ ጨርሰን እንመጣለን።
ያለው ሁኔታ ይሄን ይመስላል። ትንሽ ትግል ከሆነ ውሃ እንጨምረዋለን። ይሄን ይመስላል። እዚች ጋር ደግሞ ሩዝ ሰርቻለሁ፣ ላሳያችሁ። ቆዩ። በነጭ ሩዝ ነው የምበላ። ሩዝ ያው ሰርቻለሁ። ባልነው መሰረት እንግዲህ በእቃችን ውስጥ አስገብተ ነው እንግዲህ በእንደዚህ መልክ የሚያምሩ መልክ ነው። ካሜራው ጥራት ስለሌለ ነው እንጂ በጣም እጅን የሚያስቆረጥም ኢዳም ነው የተሰራ። ኢዳም ሲኒ ነው የሚባለው። ይሄ እንዳያችሁ ሩዝ ነው። በላዩ ላይ ሽንኩርት እርድ አርግተን የሰራ ነው። ይሄን ይመስላል። ግን እንግዲህ ከወደዳችሁት እናንተ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘናጉ። በሌላ ቪዲዮ እስከምንመጣ ድረስ ቻው። ሰላም አለይኩም ወራህመቱላሂ ወበረካቱ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ